ይኸውልህ በሁለቱንም ላሳየ ነው። ፍለሽ የሚለውንም አምላክ የሚለውንም ማለት ነው። እሱ አሁን ስለ ስጋ ስለመሆኑ ነው፣ ከሴት ስለመወለዱ ነው የሚያሳየው። ጆን 1:14 ላይ ደግሞ ስትሄድ ማለት ነው the word became flesh and dwelt among us ይላል። the word became flesh and dwelt among us ወርድ ማለት ቃል ምንድን ነበር? እግዚአብሔር ነበር አይደል? እግዚአብሔርም እሱን አልጠየኩም ወንድም፣ እኔ ጠየቅኩኝ። እዚህ ጋር ህዝብ እየሰማከው ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው ስትል ያኩያን በብልኮ ነው ያለነው ስለ አይ ባይብል ይላል። ይኸውልህ ጂሰስ ሴይ ይኸውልህ ኢየሱስ ያለው ልንገርህ ቢፎር አብርሃም was born ይላል። I am ጆን 8:58 ላይ እሺ እኔ ጠየቅኩት እሱን አይደለም ወገናችን። እኔ ጠየቅኩት ይኸውልህ ወንድሜ እኔ እንደዚህ ስትከራከር ይሄን እያልከኝ እየጠቆምከኝ አንድ ቃል አምጣ ምናምን የሚል ትንትልትል አልችልም። አንተ ነህ እንደዚህ ያልከኝ። ስለዚህ ካላመጣህልኝ ደግሞ አላመጣህልኝ። ያው የነገርኩህ እኮ ነው ማንበብ የምትችል ከሆነ ማለት ነው። አምጣልኝ ያለህ እሱ ቃል በቃል ነው። አሁን ቃል በቃል ካለ ማሳየት። ኦኬ አንዴ ሁላችሁ እዚህ ጋር ምን መሰላችሁ? አደንደ አይደለም። ቆይ እስኪ እኔ ከኦርቶዶክስ ተዋህዶ ልጆች ቢመጡና ቢመልሱልኝ ደስ ይለኛል። እኔ እጠይቃለሁ፣ እናንተ መልሱ። እኔ አልመልስም ብያለሁ። እኔ ቃል ገብቻለሁ አልመልስም። ይሄን ለምን አተረጉምለትም? ብራዘር the word became flesh and dwelt among us ምን ማለት ነው? ጥያቄው ሳለማ ባለ ጥያቄው አንዴ ነው ጥያቄው እሱ ያለው ነው። ጥያቄው ኢየሱስ ፍጹም ሰው ፍጹም ያ መለኮት የሚል ቃል አይልም። እሱ ላይ ይሄ ምንድን ነው የሚለው? እንዴ ፍጹም የሚል ቃል የለም፣ አብሶሉት የሚል ቃል የለም። ሶስት the word became flesh and dwelt among us የሚለው መልስ አይደለም? ነው አይደለም። because he wants ፍጹም አብሶሉት ማለት አብሶሉት መለኮት ፍጹም መለኮት ፍጹም ይሄ እኮ አሁን እያረክ ያለው ነገር ጀስት ዲቤት እንደዚህ ይሄን ወርድ አምጣ ይሄን ወርድ አምጣ እንጂ ማለት ነው። ይሄ አሁን ለምሳሌ ለእውቀት እውቀት የምትፈልግ ከሆነ እኔ እኮ አያገባኝም የትኛውም እምነት ሊያሸንፍ ይችላል። አይ ዶንት ኬር። ግን ለእውነት የምትል ከሆነ ቃልም ወደ ስጋ ተቀየረ ማለት ምን ማለት ነው? ባሌ አምናሴን ከሆነ ዋን ኦፍ ትልቁ ችግር ምን መሰለህ ቤቱ ላይ አንደኛ ንግግር የምትመልሰው እንዳልከው የምትመልስለት መልስ ከመጽሐፍ ቅዱሳዊ ዋናው ጥያቄውን እስከመለሰ ድረስ ተቀባይነት ይኑር አይኖረው ሌላ ጉዳይ ነው አይደል? እሱን እኔ እንዲቀበለኝ እኮ አይደለም፣ ግን ይሄ መልሱ ነው። ጠየቀ ፍጹም ሰው ፍጹም መለኮት የሚል ቃል አምጣ ነው የሚል ቃል በቃል ራሱን ቃል እንዳ ኮንቴክስት ይሄ ስጋ መሆኑን ላሳየ አምላክ መሆኑን ላሳየ እዚህ ጋር ምን ነው ለውጥ ነው ለውጥ አለው። because ይሄኛው አባባል ነው። አሁን ይኸውልህ ኖ ለምን ነው አባባል የምትለኝ? ከባይብል ላይ እኮ ነው ማለት ነው። አይ የክቢድ እንደ ዮሐንስ 1 ላይ የሚለው በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ነው። አይ እንትን ነው እዛ ጋር ይኸውልህ ይሄ አባባል አሁን could be interpreted in many ways ኢንተርፕሬት መደረግ አለበት አይደል? ቀጥታ ለምትወስደው you have to interpret ቃል ኢየሱስ ነው አይልም። አንተ ነህ ኢየሱስ እኛን ኢንተርፕሬት አድርገን ይሄው እኮ ቃል ኢየሱስ ነው የሚለውን እኮ አነበብኩልህ ነው አይልም። become flesh እኮ ይላል። but he become flesh ስላለ it doesn't say እሱን ማለት አይደለም። we have to interpret, we have to insert ከሌላ ጥቅስ አምጥተን insert ማድረግ አለብን አይደል? ያ ግን ፍሌሽ ሆነ የሚለው ቃል ፍሌሽ ሆነ የሚለው ቃል እግዚአብሔር ከነበረ ይሄኛው ኢምፕሊሲት ነው። ይሄ ወለ ቴዎሎጂካሊ ኢቭን በክርስትና አመለካከት የማይቀበሉ አሉ። ተረዳኝ። በክርስትና ራሱ በሜጀር ዶክትሪን ስትማር ይሄን በሁለት በኩል ነው ኢንተርፕሬት የሚደረገው። ስለዚህ ይሄ ኤክስፕሊሲት አይደለም። አሁን ኤክስፕሊሲት ማለት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድርን የፈጠረ እግዚአብሔር እንደሆነ እናውቃለን። በቃ ኤክስፕሊሲት ነው። አጨቃጭቅ ተረዳኝ። አጨቃጭቅም እግዚአብሔር የሚለው ቃል ግን ሊያጨቃጭቃል። ቢካዝ አሁን እግዚአብሔር ዲፋይን መደረግ አለበት። አንዱ እግዚአብሔር የሚል ኤሎሂም ነው። ኤሎሂም ማለት ፕሉሮ ነው። ሁለትም ሶስትም አራትም ሊሆኑ ብለው ወደ ኢንተርፕሬቴሽን ትገባለህ። ነው ግን እግዚአብሔር አንድ ነው መጽሐፍ ቅዱስ የሚለው አይደል እንዴ? in the beginning God created the heavens the earth። ይሄ ኤክስፕሊሲት ነው። ሰማይና ምድር መላእክት አልፈጠረም፣ ለሰይጣን አልፈጠረም። የፈጠረው እግዚአብሔር እንደሆነ በቃ ኤክስፕሊሲት ነው። ኢንተርፕሬቴሽን አምጣ ይሉህ። ኢንተርፕሬቴሽን የሚያስፈልጓቸውና
ወይም ደግሞ ኢንሰርሽን ኢንተርፕሬቴሽን ኢንሰርሽን አስገብቶ የሚናገሩ አለ። አሁን ጥያቄው ምንድነው? ኦኬ እሺ፣ ይሄኛው ለምሳሌ ቆላሲያስ 2:9 ላይ for in him dwells all the fullness of the Godhead bodily የሚለው አንብቦሽ እሱ ነው። እኔ አውቀዋለሁ፣ እኔማ አውቀዋለሁ ኮላሽን 2:9 ግን አሁን ግን make me understand it እንዴት so in him Colossians 2:9 እኮ for in him the whole fullness of deity dwells bodily ይላል። ያ በጣም ክሎዘስት የሆነ ዳይሬክት ወርዲንግ ነው። እንዴት አልቀበለውም? ባይብል ላይ አይደል እንዴ ያለው? so he wasn't limited, he was limited at some point, you know that. if he's limited, how can he have the full ገባራለ? አሁን ጥያቄውን መሰለ አሁን ለመጀመሪያው እሱ እኮ ነው ገብቶኛል። ጥያቄውን ግን ያ ግን እንደ ሞኝ አይነት እውቀትና ዲቤት ከፈለግ ችግር እኮ የለውም። እያረኩ ነው እያበላሸው ነው ቢካዝ እኔ ካውንተር ጥያቄውን መጠየቅ አልፈልግም። ችግር የለውም። እኔ አሁን ችግር የለውም ወንድሜ የሚለውን እያዳመጥኩ ነው። ገባው አይደለ? አሁን እዚህ ጋር ፍጹም ሰው ፍጹም አምላክ የሚለውን በአንድነት ካመጣው ብራዘር ይኸውልህ፣ በእንደዚህ አይነት ጥያቄ ልንኖር አንችልም። እኔ እናንተ ለመሰለ እኔ እምነቴን እቀይራለሁ ምናምን እኔ እምነትን እቀይራለሁ እኔ እምነት ያደናል ብዬም አላስብም። በቃ ምን እናድርግ መሰላችሁ? አይ በቃ ወደ እንትን መሄድ የለበትም። በቃ ምን እናድርግ መሰለ እኔ አሁን አንደኛ ባሊም በሃይማኖት በምናምን ውስጥ የምትገባ ልጅ አለም ኦኬ። ግን ያው አዋና እኔ የምፈልገው ከኦርቶዶክሶች ነው የምፈልገው። እስኪ አንደርስታንድ አሁን ምንድነው የምጠይቁትን ጥያቄ እኔ ማዳመጥ እፈልጋለሁ። እኔ እንዲያውም መብረቁ ባወያይ ደስ ይለኛል። እኔ ምንድነው አትሊስት ጥያቄው ካልተመለሰ አልተመለሰም ወይም ተመልሷል ብዬ መሀል ላይ የመናገር ብቃት አለኝ ብዬ አስባለሁ። ተረዳኝ? ለምን አሁን ጥያቄው ሲጠየቅ ጥያቄውን ካልመለስክ አልመለሰም በቃ ወደሚቀጥለው ሂድ የሚል ሰው ይኖራል። ያ ሰው ደግሞ ከሁለቱ ተወያዮች ኢደር እኩል ማወቅ አለበት ወይ በላይ ማወቅ አለበት አይደል? በሁለቱም በኩል ማለት ነው። ለምሳሌ መብረቁ ስም ማን ነው ካልኩ የአባቴ ልጅ ካልከኝ በቃ አልመለስክም። የተጠየቀው ስምህን ነው እንጂ አንተ የመለስከው ግን የማን ልጅ እንደሆንክ ነው የመለስከው። አሁን ቅድም ሲደረግ የነበረው በአንድ በኩል ሲጠይቀው አይመልስም እና ኦርቶዶክሶች እናስገባና እስኪን ጠይቃቸው። እነሱ ናቸው እነሱን ወክሎ ነው ዛሬ እፎይ ድቤት ያደረገው። 70 እና 80 ሺህ ሰዎች ተከትለው እፎይ ይችላል ሲሉ ነበረ። ምናልባት እኔ ያላየሁት እኔ ሚዛናዊ ሆኜ መሀከል ሆኜ ጠይቃለሁ። የሚመልስ ካለ ይመልስ፣ ኦኬ የሚመልስ ካለ ይመልስ እና ኦርቶዶክሶችን እናስገባ። የኦርቶዶክስ ተዋህዶ እምነት ተከታዮች ካላችሁ መብረቁ ትጠይቃለህ። እኔ ጥያቄ ነው የምጠይቀው። መጠየቅም ካልፈለጋችሁ ዝም ብዬ አዳምጣለሁ፣ ችግር የለውም። እኔ አሁን ምንድነው ቅድም እፎይ የጠየቀውን ሰዎች መጥተው እኔ አልተመለሰም ነው። እፎይ መመለስ አቅቶታል። አንድ ነገር የመለሰው ነገር የለም። ወደ ጭቅጭቅ፣ ወደ ክርክር፣ ወደ ምናምን እየገባ ወደ እንትን ብሽቅ ሲገባ ነበር። ግን የሚመልሱ ልጆች አሉ ብዬ አስባለሁ። ከኦርቶዶክስ ተዋህዶ እሳት የላሱ በደንብ መጽሐፍ ቅዱስንም እንትናቸውን ዶግማቸውንም ቀኖናቸውንም እንትናቸውን በደንብ የሚያውቅ ይኖራል ብዬ አስባለሁ። ካላችሁ አንድ ቁጥር ጻፉና ተመለሰ ትላላችሁ ወይስ እስኪ ሁሱ ቤት ሰዎች እየሰለሙ ነው። የማን ጥፋት ነው እንዴ? እኔም እኮ ትንሽ ደርሼ ነበርኩ። ልጁ ይማርካል፣ ጎበዝ ልጅ ነው። ንግግሩ፣ ጥያቄው በጣም ያናዳል። በነገር ላይ እንደ ክርስቲያን እኮ በጣም ነው የምናደደው መመለስ አለመመለሳቸው። እኔ ታውቃለህ የሚቃረን ነገር ካለም ይቃረናል ነው የምልህ። እምነት ማለት በእውነት ነው አይደል? የግድ እንትን ማለት የለብም። እሺ ማን ልጠይቅ? ዳልቻ አንተ ነህ እንዴ? ምንድነው የዳልቻ አርሲቻ እስና ዳልቻ እሱ መስሎኝ ነበር። እኔ ራሱ አይመስልም። እያሞክለት ነው ያ እንደዛ። እሺ ቆይ ትገባለህ ደግሞ በሌላ ጉዳይ እንትን ዳግመኛ በሃይማኖት እንዳያስሩት።
እሺ ማን ነው ስም የገባው? ቀላ ወይስ የራሴ ልጠይቅ? ከዛሬው ውይይት የዛሬው ውይይት ትንሽ እስኪ ምናልባት የተሻለ ኦርቶዶክስ መጥተው ለእናንተ ላልተመለሰላችሁ እንዲመልሱላችሁ ፈልጌ እኮ ነው። ኦኬ ከዛሬው ውይይት ላይ በጣም ብዙ ጊዜ የምጠይቀው ጥያቄና ለመረዳት የሚከብድ ጥያቄ ስለሆነ ልጠይቅ። ሁሱ ያነሳው ኤፌሶን ላይ እየተቀመጠ አለ። ኢየሱስም እንዲሁም ሞቶ ከተነሳ በኋላ እንደ ክርስትና አስተምሮ ሊያርግ ሲል ወደ አምላካችሁ እና ወደ አምላኬ ያለው እሱ ነው የሚነሳው ሁሌም እና ኢየሱስ ክርስቶስ ራሱ ከሆነ አምላክም ሰው የሚሆነው ኤፌሶን ላይ የኢየሱስ ክርስቶስ አምላክና አባት ይባረክ እንዲሁም ደግሞ ወደ አምላካችሁና ወደ አምላኬ ብሎ ቃል በቃል ወደ አምላኬ ያለው ቃል ላይ አምላክ አለኝ የሚል ትርጉም ነው ያለው በእኛ እና የሱ አምላክ ማን ነው የሚል ጥያቄ ነው ጠይቀው። አላልኩኝም እና ጥያቄውን የሚጠይቀው ወንድማችን ማን ነው? ሙስሊም ነው ክርስቲያን ነው? ሙስሊም ነው። ስለዚህ እስኪ ሙሉ ቃሉን ያንብብልን ከመጽሐፍ ቅዱስ ላይ ሙሉ ቃሉን ያንብብልን። የቀረው ስላለ ሙሉ ቃሉን ያንብብልኝ እስኪ። ሰምተሃል መብረቁ? እሺ ላንብብ። ታፕ ኮፒ ሊንክ አድርጉ። በክብር ተከባብረን ነው። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናትና የሁሉም አምላክ የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ነው ቃል በቃል። ስለዚህ የኢየሱስ አምላክና አባት ማን ነው ነው ጥያቄው። በጣም ጥሩ። ይህንን የሚለው እግዚአብሔር አብን ነው። ኦኬ ስለዚህ የኢየሱስ አምላክ እግዚአብሔር አብ ከሆነ ኢየሱስ አምላክ አይደለም ማለት ነው። አምላክ ነው፣ እሱማ አምላክ ነው። ስለዚህ ሁለት አምላክ አባትና ልጅ ናቸው ማለት ነው። አይ ሁለት አምላክ ሳይሆን አንድ አምላክ ነገር ግን አባት ያለው ማለት ነው። ለምሳሌ ይህንን እንዴት መሰለ የምንረዳው? መድኃኒታችን ኢየሱስ ክርስቶስ አምላክና አባት ቅዱስ ጳውሎስ የኢየሱስ ክርስቶስ አምላክና አባት ይባረክ ሲል አንተ እንዴት ነው የምትረዳው? አባትና አምላክ የሚለውን አሁን ሁለት ነገሮች ነው የተናገረው። አንተ ያስከው አምላክ የሚለውን ነው፣ ግን አባትና አምላክ የሚለውን እንዴት ተረዳው አንተ?